ኡስታዝ አቡበከር አህመድና ኡስታዝ በድሩ ሁሴን ትላንትና በድንገት ወደ አኺራ ስለተሻገረው ሙሐመድ ሰዒድ የተናገሩትን ጽሑፍ ላንብብላችሁ። ለብዙዎች አስተማሪ ስለሚሆን በደንብ ሼር አድርጉት። ኡስታዝ አቡበከር አህመድ በፌስቡክ ገጹ ላይ እንደዚህ ብሎ ጽፏል። ሙነሺር ሙሐመድ ሰዒድ ከልጅነት ኮትክተን ካሳደግናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣት የደሴ ፍሬዎች መሃል አንዱ ነበር። በዛሬው ዕለትም ለጉዳይ ፈልጎኝ ቀጠሮ ይዘን ነበር። ድንገት ወደ አኺራ መሄዱን ስሰማ እጅግ በጣም ነው የደነገጥኩት። ሞት ማለት አጀል ማለት ይኸውም አይደል? እኔና እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደመና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ። ኡስታዝ በድሩ ሁሴን ደግሞ በአባድር መስጂድ የወንድማችን ሙሐመድ ሰዒድ ሽኝት ላይ ይህንን ተናግሮ ነበር። ወንድማችን አብዱራሂም አህመድ እንዲህ ብሎ ጽፏል። 80 ሺህ ብር ነው ያለችኝ፣ ዑምራ ማድረግ እፈልጋለሁ። ከረመዳን በፊት ነው ይህንን የተናገረው ወንድማችን ሙሐመድ ሰዒድ። አላህ ይዘንለትና ወንድማችን ሙሐመድ ሰዒድ በዘንድሮው ረመዳን መጨረሻ ዑምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። አረባክህ አንተ እኮ አቅም የለህም፣ ዋጋውም እኮ ውድ ነው፣ አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ፣ ከረመዳን በኋላ ብትሄድ ይሻልሃል ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን የመጨረሻዎቹን ቀናት ዑምራ ነኝ አለ ፈርጠም ብሎ። ምንድነው የመጨረሻ አደረግከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው። ቪዛ ፍለጋ ወጣ ወረደ። አልሐምዱሊላህ የአላህ ፍቃድ ሆኖ ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የአላህ ሱብሓነሁ ወተዓላ ቤት ሄደ። የሚወዳቸውን የረሱል ሰለላሁ ዐለይሂ ወሰለም ሀገርን ረገጠ። ዑምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኺራ ሄዷል። እውነትም የመጨረሻው ዑምራ ነበረች። አያችሁ አይደለ? ቀደር ማለት ይሄ ነው።